ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ ደግሞ ማሳያችሁ በደንጃን ድንች በሰንያ ፎርን ውስጥ ገብቶ እንዴት እንደሚሰራ በጣም የሚጣፍጥ ምግብ ነው። አረቦች የሚወዱት እንዴት በቀላሉና በፍጥነት እንዴት ሊሰራ እንደሚችል አሳያችኋለሁ ማለት ነው። ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ። ሌሎች ምግብ አሰራሮችም እንዲደርሳችሁ ሰብስክራይብ አድርጉ ማለት ነው። እንዲሁም ደግሞ ይሄን የሚጣፍጥ ምግብ ለመስራት የሚያስፈልጉን ግብአቶች መጀመሪያ ስጋ ያስፈልገናል፣ የተፈጨ ስጋ። ከዛ ቲሜቶ ፔስት ወይም ደግሞ ሳልሳ ያስፈልገናል ማለት ነው። አንድ ፍሬ ሳልሳ ያስፈልገናል። ከዛ 3 በደንጃን፣ 2 ድንች፣ 1 ቃሪያ፣ 2 ቲማቲም እና ከ5 እስከ 6 የሚሆኑ የነጭ ሽንኩርት ያስፈልገናል ማለት ነው። ሁሉንም ስቴፕ ባይ ስቴፕ ድንቹን እና በደንጃኑ በዚህ መልኩ እንከትፈዋለን ማለት ነው። ከከተፍነው በኋላ እንደዚህ አድርገን በዛይት እንጠብሰዋለን ማለት ነው። በደንብ አድርገን ዘይት ስቴፕ ባይ ስቴፕ ድንቹንም በደንጃኑንም እንጠብሳለን። ዘይቱ እንዲወጣልን እዚህ ሶፍት ላይ እንደዚህ ብናደርገው ዘይቱ ጥለል እንዲልልን ያደርገዋል ማለት ነው። ስለዚህ ከዛ በመቀጠል ሽንኩርታችንን እንከትፋለን። 2 ራስ ሽንኩርት በቀጫጭኑ በትንንሹ አድርገን እንደዚህ እንከትፋለን ማለት ነው። ከከተፍነው በኋላ ቲማቲማችንን እንከትፋለን። 2 ቲማቲም፣ ቃሪያ 1 ፍሬ እንከትፋለን ማለት ነው። ትልልቁ ቃሪያ ግሪን ፔፐር የሚባለው። ከዛ የሽንኩርታችንንም በዚህ መልኩ እንፈቀፍቅና እናዘጋጃለን ማለት ነው። ያዘጋጀነውን ሽንኩርት የከተፍነውን ሽንኩርት በዚህ መልኩ ድስታችን ላይ በማድረግ እናቁላላለን። ዘይት እንጨምራለን። በደንብ ጥብስ ሲልልን ሽንኩርቱን እንጨምራለን። ሽንኩርቱንም አብረን እናቁላላለን። በመቀጠል ቲማቲማችንን እንጨምራለን። ቲማቲሙንም በደንብ ጥብስ እንዲል ውሃው እስከሚጠፋ ድረስ በደንብ እናቁላለውና እንደዚህ እናበስለዋለን ማለት ነው። በመቀጠል ስጋችንን እናስገባለን። ስጋውንም እንደዚህ በዚህ መልኩ አድርገን እሽት አድርገን እንዲበስል በደንብ እናቁላለዋለን። በደንብ ጥብስ እንዲል እናደርገዋለን። በደንብ ከበሰለና ከተጠበሰልን በኋላ እዚህ ጋር ከሞን፣ ኮሪያንደር፣ ብላክ ፔፐር እንዲሁም ደግሞ ፋብሪካ ጨምራለሁ ማለት ነው። ፋብሪካ በርበሬ ማለት ነው። እሱን እንጨምራለን። ከዛ እንደዚህ አብረን እናቁላለዋለን። በደንብ ጥብስ እናደርጋለን። አሁን ምሽት እያደረገን ከዛ ሳልሳ እንጨምራለን ማለት ነው። ሳልሳ 1 ፍሬ እንጨምራለን። ሙሉውን 1 ሳልሳ ከጨመርን በኋላ እሱንም እንደዚሁ እናሸዋለን። ከዛ ማጂ 1 ማጂ እንጨምራለን ማለት ነው። 1 ፒስ ማጂ እንጨምራለን። እሱንም አብረን እንደዚህ ሽት አድርገን በደንብ እናቁላለዋለን። በስተመጨረሻም ጫው እንጨምራለን። ጫው ከላይ እናደርግና ቃሪያችንን ደግሞ ከላይ እናደርገዋለን ማለት ነው። ቃሪያው በደንብ እንዳይጠፋ ስለምፈልግ እንዲታይ ስለምፈልግ ከላይ ነው የምጨምረው። እንደዚህ አድርገን ካሸነው በኋላ ከላይ ትንሽ ውሃ ላላ እንዲልልን ስልሳችን ውሃዋ ትንሽ ጨመር እናደርግበታለን ማለት ነው። አሁንም ስልሱ እንደምታዩት ላልቶልናል፣ የበሰለልን ነው። በመቀጠል ከዛም እዚህ ጋር ነጭ ክሬምን እንሰራለን ማለት ነው። ባዶ ድስት ላይ ዘይት እናደርግና ከዛይቱ ከጋለ በኋላ ማንኛውንም የዳቦ ዱቄት እንጨምራለን ማለት ነው። ነምበር 1 የዳቦ ዱቄት ጨምረን እንደዚህ እናንተ ከትከዋለን። በዚህ መልኩ እናቁላለውና በደንብ ትክክ ሲልልን ፍሬሽ ወተት እንጨምርበታለን ማለት ነው። እዚህ ጋር ማንኛውንም ፍሬሽ ወተት መጠቀም ትችላላችሁ። ከዛ ያረግነው ዱቄት እና ዘይት እንደዚህ ከወተቱ ጋር በዚህ መልኩ ተዋህዶልን እንደዚህ ወፈር ሲልልን፣ በጣም ከወፈረባችሁም ደግሞ ትንሽ መልሳችሁ አሁንም ፍሬሽ ወተት መጨመር ትችላላችሁ ማለት ነው። ላላ እንዲልላችሁ በጣም ወፈር የለበትም። እንደዚህ ታደርጉታላችሁ በደንብ ትክክ ሲል። አሁን ኩኪንግ ክሬም እንጨምርበታለን፣ የምግብ ክሬም ማለት ነው። እሱን እንጨምራለን ደግመን። ከዛ አሁንም ወተቱና ኩኪንግ ክሬሙ፣ ዘይቱ እንዲሁም ደግሞ ዱቄቱ በደንብ እንደዚህ ትክትክ ሲልልን እናስቀምጣለን ማለት ነው። ከዛ ስንያችንን እናዘጋጃለን። ኦቨን ውስጥ የምናስገባበት ድንችና በደንጃን የጠበስነውን በዚህ መልኩ እናደርጋለን ማለት ነው። ወደ ስንያችን ላይ እንደዚህ አስተካክለን ካደረግነው በኋላ ከላይ የሰራነውን ስልስ ከላይ ጠበስነው በደንጃን ላይ እንዘረግፋለን ማለት ነው። በዚህ መልኩ እንደዚህ አስተካክለን ካደረግነው ከዘረግፍነው በኋላ ቀጥለን የሰራነውን ነጭ ክሬም ስጋው ላይ ከላይ ማለት ነው። ስጋው እንደዚህ አስተካክለን እንትን ካለ በኋላ ክሬሙን ከላይ እንዘረግፋለን። በዚህ መልኩ አስተካክለን ከላይ እናደርጋለን ማለት ነው። እንደምታዩት ከለርፉል ሆኗል፣ በጣም ያምራል። ከዛ ክሬሙን ካስተካከልን በኋላ ሞዘሬላ ቺዝ ከላይ እንነሰንስበታለን ማለት ነው። የዚህ አይነት ሞዘሬላ ቺዝ ከላይ እንደዚህ በስትክክል አድርገን ሙሉ አዳርሰን እንነሰንስና ከዛ በ250 ፎርን ውስጥ እናስገባና ፎርን ውስጥ ገብቶ ሲወጣ ይህንን በመሰለ በሚያምር ሁኔታ በስሎ ወጥቶልናል ማለት ነው። በጣም ይጣፍጣል፣ በጣም ያምራል። ስለዚህ እንደዚህ ተወዳጅና አሪፍ የሆነ ስንያ ማለትም በደንጃን በስንያ
እንደዚህ በስሎ ወጥቶልናል ማለት ነው። ሌሎች የምግብ አሰራሮች እንዲደርሷችሁ እንደዚሁም የምትፈልጓቸው የምግብ አሰራሮች ካሉ ከስር ኮሜንት ላይ የዚህ አይነት ምግብ ስሪልን ብላችሁ ጻፉልኝ። እንዲሁም ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሌሎች የምግብ አሰራሮች በሰዓቱ በፍጥነት እንዲደርሷችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ሳታደርጉ አትውጡ። አመሰግናለሁ ስለተከታተላችሁኝ።